እንዳትሄድ እንዳትሰራ ነው የተባልኩት እንዳትሰራ በቃ እንዴት ነው የተባልከው እንደዚህ ነው መሄድ ፈልጋት ላሳይ ትንሽ ላሳይ በቃ እንደዚህ አድርገው ሰዳት እንደ ያርገው ሰዳት ነው የተባልኩት በቃ የተባልከው እስቲ እንዴት ነው ቻን ወገባን ይሰራት ነው የተባልኩት እግሯን ጥፍጥፍ በቃ እሺ እንደሱ ትሄድ የተባልከው ነው አዎ ሰው ነው ያለህ ወይስ ነው መተት ነኝ ታልኬ ነው መተት ነኝ እሰረኝ ነው የተባልኩት እሰር ነው የተባልከው እሺ ውጣ እሺ እስቲ እሰር ነው የተባልኩት በቃ እሰር ነው የተባልኩት እግሯን እንዴት ነው ያሰርከው በቃ እዚህ አሳጥራለሁ ዲስክ አንሸራትቼ አንዲጆ እንዲጋደድ በቃ እሰር ነው የተባልኩት እሰር ነው እስቲ ገለጥ አድርገው እግር እንዴት ነው እግርን ያልከው ያሳጠፍከው በቃ እንደዚህ እሰር እንዳሰራ እናባቱ እንደዚህ እሰር እያሉ በሰው ነፍስ የሚጫወቱ አረመኔዎች በጎ ያወራሉ ብሎ መጠበቅም እንደ ሞኝነት ነው እንዴ ስንት ዘመን የተኖረበት እኮ ነው ስንቱን ወደ መቃብር የገፉ ስንቱን በአደንዘዘው የሲኦል ሰራዊትን ያገለገሉ ለዲያብሎስ ራሳቸውን የሰጡ እንዴት አድርገን የተባልከው እሰር በቃ እንደዚህ ትሂድ ቆዳ አድርጎ እዚህ ጋር ቆዳ አድርጎ መሄድ ዱያን አለ አይደለ እንደነሱ እዚህ ጋር ቆዳ አድርጎ ቤተክርስቲያን የሚለምኑት ዱያን እንደነሱ እንድትሄድ እንደሱ አድርገን የተባልከው በቃ እንዳትሰራ እንዲህ እያለች እንዴት እንደዚህ በቃ እንደዚህ ምንድን ነው የምትሰራው እሷ ነጋዴ ናት የምን ነጋዴ በቃ ነጋዴ ናት ግሮሰሪ አላት ሌላ ስራም አላት ግሮሰሪ አላት እሺ ነጋዴ ናት እንዳትሰራ ሌላ ደግሞ ጭንቅላት አድክም ተብለን የገባናለን ጭንቅላቷን አድክመው እንዳትሰራ ኮንስትራክሽን ጭረታ አስመጪ ምን የሚባል ነገር እሰር ተብለን 3 አመት ከምናምን አልጋው አይነጥፍም በቃ አንሶላ ይቀየራል እንጂ ትወጣለች መጣትኝት አስረን ይዘን በቃ ተንፋቃ እንድትሄድ ተንፋቃ እንድትሄድ እስቲ እንዴት ቆዳ ተደርጎ እዚህ ጋር አለ አይደል ቤተክርስቲያን ቆዳ ደግሞ አሰብከ የሚለምኑት እንደነሱ እሺ በቃ አቆራመድከው እኮ አዎ እንደሱ አርኩ ይሄን ስልጣን ከየት አገኘ እንደዚህ ማሰር ታዝጄ ነው እሰርኩ ነው የተባልኩ የምን አባቷ ስራ የምን አባቷ ስራ እንዲህ ብላ ተቀመጥ በቃ ስንት ናችሁ ብዙ ነን ስንት ክምም አለን ብሬክ በኢየሱስ ክርስቶስ ቶሎ ባጥነው ጣከ ባጥናው ቶሎ ወጥ አብላውጥ ቶሎ ከግር ልቀቅ ወገቧን ልቀቅ ዲስክ ተብለ ነበር አዎ ስንት ጊዜ ትታሽ ነበር ብዙ ጊዜ በወር 5-6 ሺህ ነው የምታወጣው ሲጨንቃት አልጋ አዘጋጀት ቤቷ አለዛ መሄድ አትችልም በቃ ይሄን እንኳን ሳጥራለሁ ይሄን የቱን ጋደድ አድርጋታለሁ ተዘጋጅ ስንት ናችሁ ብዙ ነን ስንት ነን 5030 ምን ሰይጣን አጋለ ቡዳም አለን አይነ ጥላም አለን አጠናንቃት አሳብዳት የተባልን ማለት ነው የጓደኛዋ የሴት የወንድ ጓደኛዋ ነበር በቃ አሳብዳት እሺ ጨንቋት ትበታለን ትንሽ እኮ ነው የቀረን ደሞ አንተ ትንሽ ምን ለማድረግ እዛ እቃና ሲዘን ጉምሩክ ሲዘን እዛ ቤት አከራይተን በክሳራ ትንሽ ቀርቶን ነበር ቤት እየጀመርናት ነበር እንዲያርገን ራቆቷን ማስተኘት ጸጉራ እንዲያርገን ቤት ውስጥ ራቆቷን ማስተኘት ጀምረናት ነበር ቡሩም እንዲ በስንት ብር ነው የተበተትከው በራሷ 50 ሺህ ብር ነው ይሄ ጭንቅላት በራሷ 50 ሺህ ብር በራሷ አዎ እንዲ ከመመለስላት ገንዘቧን በልቼ 10 ሺህ ለደብተራው 40 ሺህ ይሄንን አብያትና በጨጨብ ሰገብቻለሁ በጨጨብሳ የደብተራ ነው የጠንቋይ ነው የደብተራ የት ሀገር ነው የተመተትከው መጣጽኝ እዚሁ አዲስ አበባ ገብቻለሁ በራሷ ብር በቃ መልስልኝ እንዳትሰራ ዶር ወጥና ዲስክ ስንት ጊዜ ተባለ ዲስክ ወደ 5 አመት ይሆናል 4 አመት ይሆናል እንዴት ነበር የምታስኬዳት ዲስክ እና ስር ጥፍታ ታጋድላታል ይሄንን አንድ እግሯን አሳብጬ እንዲህ ሱሪ ስትለብስ በቃ እንዲህ ጋደድ ስትቆም ትቆማለች አይደል እንዴት ነው የምታጋድላት እስቲ ስትሄድ ማጋደል አልጋ ሁሉ ነበራት እዚህ ከመጣች በኋላ ነው አልጋውን ራሱ የተወች በቤቷ ነበር የምታሻል በልተዘጋጅ በስላሴ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲት አምላክ ስም ወይ እሷ ናት ጉድ ያደረገች ወላዲት አምላክ ስም ወደ ሲኦል እንገባለን ቶሎ 7 ቀኑት
ማን? ገነት። የት ነበር? ወይ እዛ ነበርኩ። ስማ መንፈስ ቅዱስ ወይ አምላክ የደረስክልኝ። እኔንም እንደሰው አደረገኝ እግዚአብሔር ክብር ይመስገን። ታሪክ ነው ለኔ፣ ታሪክ ነው ለኔ፣ ታሪክ ነው ለኔ። እንዴት? እንደ ክርስቲያኖች ጎበኘኝ። ምን አለ? ህይወቴ በሙሉ መሰናክል ነው። በበሽታ ተይዤ ስራ መስራት አልችልም። ምንም እንዳዝረከረኩት እየተሰቃየሁ ነበር የምኖረው።